ክፍል 2 የግንባታ መሰረታዊ እውቀት። በመጀመሪያ ስለ ቅድመ ዝግጅት ስራዎች ጥቂት እንመልከት። ግንባታው የሚካሄደው ከተማ ውስጥ ከሆነና የቦታ ጥበት ካለ ስራው ከተጀመረ በኋላ በተቆፈረው ቦታና በሚከመረው አፈር ምክንያት እንደ ልብ መንቀሳቀስ ስለሚያስቸግርና ምናልባትም ከሁለተኛው ወገኖች ጋር ውዝግብ ውስጥ የሚያስገባን ጉዳይ ሊፈጠር ስለሚችል የምንደፋው አሸዋና ጠጠር፣ ድንጋይ ወዘተ የት ቢሆን ይሻላል? የተቆፈረው አፈር ለጊዜው የት ይከማቻል? የሲሚንቶና የሌሎች ዕቃዎች ስቶር የት ይሰራል? ምን ያክል ስቶር ይበቃናል? አርማታ የት ይቦካል? ውሃ ከየት እናገኛለን? ምናልባት ውሃ ቢቋረጥ ኦልሬዲ የተሰሩ ስራዎችን ውሃ ማጠጣት እንዳንቸገር በቂ ውሃ በምን እናጠራቅማለን? እና ለመሳሰሉት ጥያቄዎች አስቀድሞ መልስ ማዘጋጀት ጠቃሚ ነው። የዝግጅት ምዕራፍ እንዳለቀ ቅየሳና ቁፋሮ ይቀጥላል። ቅየሳ ሲሰራ ቤታችን በቅርብ ከሚገኝ መንገድና ከአዋሳኝ ይዞታዎች አንጻር በቂ ከፍታ ከሌለው ወደፊት በጎርፍ ውሃ ምክንያት ችግር ሊገጥመው ከመቻሉም በላይ ውበቱ ላይም አሉታዊ ተጽዕኖ ይኖራል። ስለሆነም በቅየሳ ወቅት ወለሉ በተገቢ ከፍታ ላይ ስለመቀመጡ ክትትል ማድረግና አስተያየት መስጠት ከባለቤቱ የሚጠበቅ ተግባር ነው። በተቻለ መጠን የመሰረት ስራን በደረቅ ወራት መጀመር ብልህነት ሲሆን፣ ህንጻችን ወደ ጎረቤት አጥር የተጠጋ ከሆነ ደግሞ ቁፋሮው እየተናደ በአዋሳኝ ይዞታዎች ላይ ችግር እንዳያመጣ በቂ ጥንቃቄ መደረጉን ማረጋገጥ አለብን። የአፈር መናድ ብዙውን ጊዜ የሚከሰተው ባለቤቶችና ተቋራጮች ስራውን በቶሎ ለመጨረስ ካላቸው ጉጉት የተነሳ ፉቲንጎቹን መደዳውን በአንድ ጊዜ ቸኩሎ በመቆፈራቸው ነው። የዚህ አይነት ችግር ሊከሰት የሚችል ከሆነ ጉድጓዶቹን እያፈራርቁ ወይም ተራ በተራ እየቆፈሩ አርማታ እየሞሉና አፈር እየጠቀጠቁ አንድ ባንድ መስራት ተመራጭ ይሆናል። ቁፋሮን በጣውላ ወይም በተመሳሳይ ማቴሪያል ደግፎ እንዳይፈርስ መከላከልም ሌላ ዘዴ ነው። ቁፋሮ እንዳለቀ የፉቲንጉን የታችኛው ክፍል ውሃ ልኩን የጠበቀ እንዲሆን 5 ሳንቲሜትር ገደማ ውፍረት ያለው ሊን ኮንክሪት ይደረግና ዙሪያውን ፎርምወርክ ይጠመዳል። ፎርምወርኩ በደንብ ተከስቶ ከተሰራ አርማታ ሲገባበት ስለማይለጠጥ ኮንክሪት አይባክንም። የፎርምወርኩ የውስጠኛው ገጽ በተቃጠለ ዘይት በአግባቡ ከተቀባ ደግሞ በኋላ በቀላሉ ስለሚነቀል ኮንክሪቱ እንዳይሸራረፍ እንዲሁም ፎርምወርኩ ሳይጎዳ በተደጋጋሚ እንድንጠቀምበት እድል ይሰጠናል። ከዚያም በድሮይንጉ መሰረት በልክ የተቆረጡና የታሰሩ የፉቲንግ ፓድ እና የኮለም ብረቶች ቦታቸውን ጠብቀው ይቀመጣሉ። እዚህ ላይ የተፈጠረ መዛባትን አርማታ ከተሞላ በኋላ ማረም ስለማይቻል የፉቲንጉንና የብረቱ አቀማመጡን ደጋግሞ ቼክ ማድረግ ያስፈልጋል። በነገራችን ላይ የብረት ስራ ዝግጅቱን ከቁፋሮ ጎን ለጎን መስራት ለስራ ቅልጥፍና እንደሚረዳ ማስተዋል ጠቃሚ ነው። ወደ አርማታ ስራ እንቀጥል። ለስትራክቸራል ስራዎች የሚሆነው የመስፈሪያ ሳጥን መጠን 40 በ50 በ18 ሳንቲሜትር ሲሆን አንድ ከረጢት ሲሚንቶን ከ2 ሳጥን አሸዋና ከ3 ሳጥን ጠጠር ጋር በማደባለቅ የሚዘጋጅ ኮንክሪት እንጠቀማለን። ፉቲንጉና ኮለሙ የቤቱን ሙሉ ክብደት የሚሸከሙ አካላት ናቸው። ስለሆነም ኮንክሪቱን ስናዘጋጅና ስንሞላ በቂ ጥንቃቄ ማድረግ አለብን። ሲሚንቶ፣ አሸዋና ጠጠሩ መጀመሪያ በደረቁ በኋላም ውሃ ተጨምሮ በደንብ መዋሃድ አለበት። ስለዚህ በተቻለ መጠን በሚክሰር መጠቀም ተመራጭ ነው። ከዚያም ፎርምወርክ ውስጥ እየተሞላ በደንብ መጠቅጠቅ አለበት። ለዚህ ስራ ቫይብሬተር አስተማማኝ ውጤት ይሰጣል። በአርማታ ስራ ላይ ብዙ ጊዜ የሚታዩት የስራ ግድፈቶች የሚከተሉት ናቸው። ንጹህ ውሃ እና አሸዋ ለመጠቀም፣ አሸዋና ጠጠር ሲሰፈር ከሳጥኑ በላይ ቆልሎ መሙላት ወይም ተጨማሪ ሳጥን መጠቀም፣ እርጥበት የነካው ወይም የከረመ ሲሚንቶ መጠቀም፣ ለስራ መቼ እንዲሆን በሚል ውሃ ማብዛት፣ ይህም በቫይብሬሽን ጊዜ የሲሚንቶውን መረቅ እንዲፈስ እድል ስለሚሰጠው የአርማታውን ጥንካሬ ይቀንሰዋል። አሁኑኑ ጥቅም ላይ መዋል የሚችለውን መጥኖ አለማብቃት፣ ከዚያም የተረፈውን ግማሽ ሰዓት ካለፈው በኋላ በውሃ አለስልሶ መጠቀም የአርማታውን ጥንካሬ ያዳግማል። ሙሌቱ ካለቀ በኋላ ውሃ የማጠጣቱ ስራ ከመጀመሪያው ቀን አንስቶ አለመጀመር ወይም
ቢያንስ አንድ ሳምንት ሳይሞላው ማቋረጥ ብዙ ጊዜ የሚታዩ የስራ ግድፈቶች ናቸው። አፈር ሲጠቀጠቅ ውሃ ማርከፍከፍ በምንጠቀጠቅበት ጊዜ ሙሌቱን ለማጥበቅ የሚረዳን ሲሆን በአንድ ጊዜ ከ25 ሳንቲሜትር ውፍረት በላይ እንዳይሞላ ጥንቃቄ ማድረግ ያስፈልጋል። ኮንክሪት ከመሞላቱ በፊት የፍሳሽ መስመሮችና የኤሌክትሪክ ኮንዲቶች በየቦታቸው መቀመጣቸውን እንዲሁም የደረጃ ብረቶች በዲዛይኑ መሰረት ከቢም ወይም ከወለል ብረቶች ጋር ታስረው መዘጋጀታቸውን ማየት ይገባል። የወለል አርማታ ስንሞላ ክብደቱ ወደ ቢሙ እንዳይሄድ 10 ሳንቲሜትር ስፋት ያለው ችቡድ በመጠቀም መለየት ይመከራል። እንደምርቃት የአንድ ፉቲንግን አርማታ ለመሙላት ስንት ከረጢት ሲሚንቶ ሊወስድ ይችላል? ይህንን ጥያቄ ለመመለስ በመጀመሪያ የምናሰላው የፉቲንጉን መጠን ነው። ለምሳሌ ይህ ፉቲንግ 1.50 በ1.50 በ0.44 ሜትር ስለሆነ አጠቃላይ ቮሊዩሙ ወይም ይዘቱ 0.9 ሜትር ኪዩብ ነው። ለህንፃ ስትራክቸር ብዙ ጊዜ የምንጠቀምበት የአርማታ ደረጃ C25 የሚባለው ሲሆን በ1 ሜትር ኪዩብ 7.2 ከረጢት ሲሚንቶ ይፈልጋል። ስለዚህ በዚህ ፕሮጀክት ለአንድ ፉቲንግ የምንፈልገው የሲሚንቶ ብዛት 0.9 ሲባዛ በ7.2 ስለሆነ 6 ተኩል ከረጢት ይሆናል ማለት ነው።